ለአንድ ሺህ ዓመት የሚያክል እግዚአብሔር አውርቷል። 39ኙ የብሉይ ኪዳን መጽሐፎች ሲጻፉ 1000 ዓመት ፈጅቶበታል። እግዚአብሔር 1000 ዓመት ነው የፈጀበት። 1000 ዓመት ሙሉ እግዚአብሔር አውርቷል። 1000 ዓመት ግን እግዚአብሔር ምን አወራ ብትሉት ልጁን ኢየሱስን ነው። ይሄ የአዲሱን ኪዳን ትውልድ እግዚአብሔር ያወራው በማን ነው? በልጁ በኩል። ኢየሱስ ክርስቶስ የመጨረሻ እግዚአብሔር መገለጥ ብቻ ሳይሆን የመጨረሻ እግዚአብሔር ንግግር ነው። ሰው ኢየሱስን በሁለት ጆሮ ከፍቶ ከሰማ ሳይጸለይለት ቤቱ ደና ይሆናል፣ ጤንነቱ ደና ይሆናል፣ ዘመኑ ደና ይሆናል። ራሳቸው ወክለው ያወሩ ስሙኝ የማይችል ሰዎች ራሳቸው ሜጀር ዋን እኔ እናንተ ማለት የገደል ማሚ በአዲስ ኪዳን ያለውን ነው የምታስተጋባው። እስኪ አሜን በል። እስኪ ራስን ወክለህ አታወራ። አሁን የሚያወራው በማን ነው? በልጁ። ለአንድ ሺህ ዓመት የሚያክል እግዚአብሔር አውርቷል። 39ኙ የብሉይ ኪዳን መጽሐፎች ሲጻፉ 1000 ዓመት ፈጅቶበታል። እግዚአብሔር 1000 ዓመት ነው የፈጀበት። 1000 ዓመት ሙሉ እግዚአብሔር አውርቷል። 1000 ዓመት ግን እግዚአብሔር ምን አወራ ብትሉት ልጁን ኢየሱስን ነው ያወራ። ለ1000 ዓመት 39ኙ መጽሐፍ ሲጻፉ 1000 ዓመት ፈጅቷል። ስለዚህ እግዚአብሔር ከጥንት ጀምሮ በልዩ ልዩ ጊዜ በልዩ ልዩ ጎዳና ለአባቶቻችሁ ምን ብሏል? ተናግሯል፣ አውርቷል። መናገሩ ምንን ይወክላል አልን? የኔና የናንተ አምላክ ሕያው እንደሆነ የሚያሳይ የሚናገር የሚያወራ አምላክ ነው። እስቲ ጎናችሁ ያለውን ሰው እግዚአብሔር እኮ ያወራል፣ ዛሬም ያወራል በሉት። ይናገራል። አሁን ተናግሯል የሚለውን ነገር እግዚአብሔር አማርኛ ያለውን ብቻ ለማሳየት ሳይሆን ሕያው ነው፣ አምላካችሁ ግንብ አይደለም፣ የሚያወራ አምላክ ነው የሚለውን ለማሳየት ነው። ለዚህ ነው ዳዊት የአሕዛብ አማልክቶች አለ ጣዖታቶች ናቸው፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እንደ ሰው አፍ አላቸው ግን አይናገሩም አለ። እጅ አላቸው አይዳስሱም አለ። እግር አላቸው ግን መራመድ አይችሉም አለ። ጉሮሮ አላቸው ነገር ግን ድምፅ መፍጠር አይችሉም አለ። የኛ አምላክ ግን በሰማይ ነው ይላል። እስቲ ድምፃችሁን ከፍ አድርጉና እግዚአብሔር ግን ያወራል በሉ እስኪ። ስለዚህ አምናለሁ በዚህ ሳምንት ውስጥ ምን ተጨመረ ካላችሁኝ ድምፅ ቃሉ ከመጣ በኋላ ጆሮዎች ይከፈታሉ። የሚያወራ ነው ብሎ ነው የጀመረው። የምታመልኩት የሚያወራ ነው። ይሄ የሚያወራ አምላክ ደግሞ ከጥንት ጀምሮ በተለያየ ጊዜ በልዩ ልዩ መንገድ ለአባቶቻችሁ አውርቷል፣ ተናግሯል። በሳይሆን ለእናንተ ያወራል። እግዚአብሔር የሚናገር አምላክ ነው ብሎ ጀመረ። የሚናገር ነው የሚለውን ደግሞ ሁለተኛ ሲያስረዳ ከሰዎች ጋር ግንኙነት አለው ነው። ከእያንዳንዱ ካመለኩ ሰዎች ጋር ህብረት ነበረው። ማንም ሰው እግዚአብሔርን ገምቶ አላመለከውም። ካወራቸው በኋላ በተገለጠው ፍቃዱና ባህሪው ላይ ተመስርተው መሰዊያ ሰርተውለታል። አምላካችሁ ሕያው ነው፣ የሚያወራ ነው፣ ግንኙነት አለው። ይሄን ከማለት ጀመረ። ምን ተረዳን? በልዩ ልዩ አይነት ጎዳና እግዚአብሔር ሲናገር ምንድነው የተረዳ ነው? ብዙ ነገሮችን መንፈስ ቅዱስ እያስተማረን ነበር። ማንም ሰው የእግዚአብሔር ቶፒክ እንዳልሆነ፣ ማንንም ሰው እግዚአብሔር ቢፈልግ ይችን በደንብ ስሙ። ሰውየውን ለሰውየው አልፈለገውም። ሰውየውን የፈለገው ለአንድ ልጁ ነው። አንድ ክብር አለው፣ አንድ ልጅ አለው። እሱን አንድያ ልጁን በጠራቸው ሰዎች ውስጥ ሆኖ ለማውራት ነው፣ ለማሳየት ነው። ምን እያልኳችሁ መሰላችሁ? በብሉይ ኪዳን ይሁን በአሁን ዘመን ኑ ብንባል፣ ኑ ታቦት ተሸከሙ ቢለን፣ ኑ ልጠቀምባችሁ ቢለን እግዚአብሔር ጥላ ለመሆን ነው። ለጥላነት ነው የተፈለጉት እና አብርሃም ጥላ እንዲሆኑ ነው፣ ልጁን እንዲወክሉ ነው። ከዚህ ውጪ ማንም ሰው ኤልያስ በሉት ሙሴ በሉት ማንንም ጥሩ በራሳቸው የቆመ ታሪክ የላቸው። ሙሴን በሲና ተራራ ጠርቶ ናፈልግሃለሁ ሲለው በቃ ለአንድ ልጅ ነው የፈለገው፣ ለራሱ የተፈለገ ሰው።
ይህንን ስናይ ካስታወሳችሁ ልቤን ስለነካኝ ነው። እነ ሳራ ቤት እግዚአብሔርና አብርሃም ቤት ሲገባ የነ ሳራን ቤት መካንነት ለመስበር አይደለም። አንዱ ከ39 መጽሐፍ ውስጥ ሰዎች የተፈለጉበት የኢየሱስ ታይፕ እንዲሆኑ በታይፖሎጂ ነው የገቡት ብያቸዋል። አሁን ለሳሪቾ ይስሐቅን ሲሰጣት እኔና እናንተ የምንደነቀው ልጅ በማግኘቷ ነው። ተመሳሳዩን እያወራ ነበር። እዛ ቤት ገብቶ ክርስቶስን እየሳለ ነበር እያወራ ነበር። ሁለቱም ከተፈጥሮ ውጭ ነው የተወለዱት፣ ኢየሱስም ይስሐቅም። የሁለቱንም ስም ያወጣው እግዚአብሔር ነው። ሁለቱም መስዋዕት የሚሆኑበትን እንጨት ተሸክመው ወደ ተራራ ሄደዋል። ሁለቱም አንድያ ልጆች ናቸው። አንድያ ልጅህን ነው በሞሪያም ተራራ ያለው። ከዛ አታድምቁ ብሎ መንፈስ ቅዱስ የነገረን ምንድነው? ብዙ ጊዜ ለሰርግም ለምንም እንጠቀማት ጥቅስ ነች። የመስዋዕቱ በግ ተዘጋጅቷል እንላለን። ብዙ ጊዜ አብርሃም ለእግዚአብሔር ያለውን ጀብድኝነት እንጂ የመስዋዕቱ በግ አይወራም። ይስሐቅ ግን ብለናል በደና በሕያውነት ወደ ቤት የተመለሰው ጣልቃ በገባው በግ ነው። ይሄ በግ ደግሞ የሚጠቁመው ቀራንዮ መስቀል ላይ ለእኔና ለእናንተ የሞት ፍርድ። ስለዚህ ምን እያልን ነው? በታይፖሎጂ አስገብቷቸዋል ነው። መርከቡ የሚያወራው ኢየሱስን ነው። ያዕቆብ መሰላል የሚሰብካችሁ ኢየሱስን ነው። ስለዚህ 39 መጽሐፍ ውስጥ ብትገቡ እግዚአብሔር በዳቦ የሚያርግ በወንዝም በዲቦራም ይሁን በኤልያስ የሰበከው ልጁን ነው። ልዩ ልዩ ጎዳና ማለት በእንደዚህ አይነት መልክ አደረገና እግዚአብሔር አንድያ ልጁን 1000 ዓመት አወራው እንጂ እና አብርሃም በራሳቸው የቆሙ የእግዚአብሔር ቶፒክ አይደሉ። 4 ነገሮችን ተጠቅመዋል ብለናል። ቶሎ ወደ ገደለው ልሄድ ነው። በጂኦሎጂ አድርጓል እግዚአብሔር፣ በታይፖሎጂ አድርጓል፣ በአናሎጂ አድርጎ በፕሮፌሲ 1000 ዓመት አውርቷል። ያወራው ማንን ነው? ክርስቶስን። በ4 መንገድ ነው ታሪኮቹ የተሰፉት። ከዚህ ውጪ እግዚአብሔር ልጁን ካከበረ በኋላ ደስታውን ለሳራ እንድትስቅ አድርጓታል። ምን ለማለት ነው ደግሞ የሚያመለክተው? ብዙ ክብር፣ ብዙ ሀብት፣ ብዙ ዝና፣ ብዙ ነገር እግዚአብሔር ሊያደርግላችሁ ይችላል። ከዛ ውስጥ ልጁን ያሳይና ጥቅሙን ደግሞ ለእናንተ ይተውላችሁ። ኢየሱስ ለዘላለም ጌታ። ስለዚህ የመጀመሪያውን ስናይ አምላካችን እግዚአብሔር የሚናገር አምላክ ነው ይላል። ዛሬ የዕብራውያን መልእክት ጥናት ፓርት 2 በሉና በልጁ ተናገረን ብለን ሁለተኛውን ክፍል እናያለን። በልጁ ተናገረን። ዕብራውያን ምዕራፍ 1 ከ2 እስከ 3 ነው። ከጥንት ጀምሮ እግዚአብሔር በተለያየ ጊዜ በልዩ ልዩ ጎዳና ለአባቶቻችሁ በነቢያት ተናግሮ በዚህ በመጨረሻው ዘመን ግን እስኪ አሜን በሉ፣ አሜን በሉ፣ አሜን በሉ። ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረን። እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። የኃጢአትን ማንጻት ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ስለዚህ ሁለተኛ አምላካችሁ የሚናገር ነው ካለ በኋላ የተናገረበትን ሁለተኛውን መንገድ ሲገልጽልን በዚህ በመጨረሻው ዘመን ለኛ ሁሉን ወራሽ ባደረገው ደግሞስ ዓለማትን በፈጠረበት በልጁ ምን አረገን? እስኪ ድምጻችሁን ከፍ አድርጉና በልጁ ተናገረን በሉ እስኪ። ይሄ የአዲሱን ኪዳን ትውልድ እግዚአብሔር ያወራው በማን ነው? በልጁ በኩል ነው ያወራው። ኢየሱስ ክርስቶስ የመጨረሻ እግዚአብሔር መገለጥ ብቻ ሳይሆን የመጨረሻ እግዚአብሔር ንግግር ነው። ከኢየሱስ የሚያልፍ ንግግር እግዚአብሔር የለው። ከኢየሱስ የሚቀጥለው ወሬ እግዚአብሔር የለው። ኢየሱስ ለዘላለም ጌታ ነው። በልጁ ተናገረን የሚለውን ማቴዎስ ምዕራፍ 17 ላይ ከ1 እስከ 8 ይህንን
ይነግረናል። ጌታ ኢየሱስ ክርስቶስ አንድ ወቅት ጴጥሮስን፣ ዮሐንስን፣ ያዕቆብን አደረገና ወደ ረጅም ተራራ ይዟቸው ሄደ ይላል። ልክ ተራራው ላይ ሲደርሱ በፊታቸው ተለወጠ ይላል። ልብሱም ፊቱም እንደሚያበራ ፀሐይ ሆነ፣ ልብሱም እንደ ብርሃን ነጭ ሆነ ይልና በጣም የሚገርም ነገር እነርሱም ደነገጡ ይላል። ድንገት እንግዲህ አጠገባቸው ያለ ሰው አሁን ፊቱ እንደ ፀሐይ ቢሆንባቸው ከፈለክ ኢየሱስ አሁን ይቀየራል። ከዛ ቀና ሲሉ ሙሴና ኤልያስም ያነጋግሩት ነበር። ከሁለቱ ነቢያቶች ጋር ሲያወሩ አዩ ባይ ናቸው። ወዲያው ጴጥሮስ የሚገርም ክስተት ስለነበረ ጌታ ሆይ አለው፣ ይሄ በዚህ ለኛ በዚህ መሆን መልካም ነው አለው። አንድ ላንተ፣ አንድ ለኤልያስ፣ አንድ ለሙሴ ድንኳን ሰርተን እንቀመጣለን። ይህንን እያለ ሳለ ይላል ብሩህ ደመና መጣና ጋረዳቸው ይላል። እስኪ አሜን በሉ። ከደመናው ውስጥ እንደዚህ አይነት ድምፅ መጣ። አይገርምም? ለማንም ብሎ እግዚአብሔር አያውቅም። የምወደው ልጄ ይህ ነው፣ እሱ ምን በሉት አለ፣ ስሙት አለ። የሚሰማ ነው አለ። ይህን ነው ጴጥሮስ ሲጽፍላቸው በገናናው ክብር ከእርሱ ጋር በነበርንበት ጊዜ ሰማይ ተከፍቶ ደመናው መጥቶ እግዚአብሔር የምወደው ልጄ ይህ ነው እርሱን ስሙት ሲል እኛ በዚያ ስፍራ ነበርናል። ድምፃችሁን ከፍ አድርጉና ሰው ሰምቶት የማይሞት ኢየሱስ ብቻ ነው በሉ እስኪ። ሰው እሱን ሰምቶ አይሞትም። አሁን ይሄ ቀላል መልእክት መስሎ ነው አይደለ? ማንንም እግዚአብሔር ስሙት አይልም። የምወደው ልጄ ይህ ነው እርሱ ምን በሉት ስሙት። ለዚህ ነው በታይፕ ኢየሱስን በብሉይ ኪዳን የሚወክለው ሙሴ የዚህን የነብይ ቃል ማሰማ ነፍስ ከሕዝብ ሁሉ ተለይታ ትጠፋለች። ብቸኛ የሚሰማው እስኪ አሜን በሉ፣ አሜን በሉ። ግድ የላችሁ ጆሮ የሚሰጠው መንፈሳዊ ነገር ብለ ጆሮህን የምሰጠው ቅንቡ አይደለም፣ ቅራ ቅንቡ አይደለም፣ ያንተ ታሪክ አይደለም። ልትድን ከተገባ ታውቃላችሁ፣ ሰው ኢየሱስን እየሰማ ሁሉ ነገር ደህና እንደሚሆን አሚን አትሉም እንዴ? ኢየሱስን ሰው እየሰማ ኢኮኖሚው እንደሚድን አታውቁም? ተው ኢኮኖሚያችሁ፣ ዘላለማችን እኮ ነው የዳነው እሱን ስንሰማ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ አለ አንድያ ልጁን። ሰው ኢየሱስን በሁለት ጆሮ ከፍቶ ከሰማ ሳይጸለይለት ቤቱ ደህና ይሆናል፣ ጤንነቱ ደህና ይሆናል፣ ዘመኑ ደህና ይሆናል። በቃ እርሱን ስሙታል። ከዚህ በላይ እግዚአብሔር ስለ ልጁ የሚያወራው ነገር ስሙት እሱን። አሁን ደግሞ የያዘን አባዜ ለሱ ጆሮ ዘግተን ሌላ ነገር ነው መስማት የምንፈልገው። ለምንድን ነው እግዚአብሔር በልጁ መናገር የፈለገው? ይችን ካሳየዋችሁ ቀጣይ የማወራው ነገር ፍንትው ብሎ ይገባችኋል። ለኛ ግን በዚህ በመጨረሻው ዘመን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ተናገረን ሲል እግዚአብሔር ለምንድን ነው በልጁ መናገር የፈለገው? በዚህኛው ኪዳን ውስጥ አንዳንድ ሰዎች ታውቃላችሁ ራሳቸው ወክለው ሊያወሩ ይፈልጋሉ። ስሙኝ፣ የማይችን ሰዎች ራሳቸው ወክለው ሜጀር ዋኑ ነው። እኔ እናንተ ማለት የገደል ማሚቱ ነን። በአዲስ ኪዳን ያለውን ነው የምታስተጋባው። እስኪ አሜን በል እስኪ። ራስን ወክለህ አታወራም። አሁን የሚያወራው በማን ነው? በልጁ ነው። የገደል ማሚቱ ታውቃላችሁ? አሁን ይመልስልኛል። እኔ የምለው ነው የሚያስተጋባው። የአዲስ ኪዳን አገልጋይ ማለት ኢየሱስ ያለውን ነው የሚያስተጋባው። ሌላ የለም። በቃ እንዳለ እየተባለ ነው። ግን እግዚአብሔር ለምንድን ነው በልጁ መናገር የፈለገው? ይችን ያዙ። በቀደመው ኪዳን ውስጥ በተለያየ ጊዜና ጎዳና እግዚአብሔር የተናገረውን በሚገባ ስላልገለጹለት ነው። የተናገረውን ሁሉ አላብራሩለትም። ግልጽ አድርገው አላወሩም። አይገርምም? አረካም። እንኳን እግዚአብሔር እኔ አሁን እንደ ቸርች ሊደር በቃ ሰው የሆነ ነገር ሲሰብክ እንዲያርጉ ቢሰብከው ላለ አላረኩትም። በቀደመው ኪዳን በአራት ጎዳና እግዚአብሔር ተናግሯል።
በተለያየ ጊዜ በተለያየ መንገድ አውርቷል። አውሩልኝ ብሎ የወከላቸው ሰዎች ግን ሊያወራ የፈለገውን ነገር እንደሚገባ ስላላወሩለት በቃ ልጁን መላክ ነበረበት። ለዚህ ነው ዮሐንስ ሲጽፍ እግዚአብሔርን መቼም ያየው አንድስ እንኳን የለም አለ። አንድ ግን መጥቶ ተርኮታል። አይገርምም? ብላክ እና ዋይት ቲቪ በእርግጥ እዚህ ብዙዎቻቸው አታውቁም። በብሉይ ኪዳን ማለት በብላክ እና ዋይት ማለት ነው። እየገመትክ ነው፣ ቀይ ይሆን እያልክ ነው እግዚአብሔርን። እስቲ በዛ ቲቪ ያያችሁ ሰዎች ቀለም አይታችሁ ታውቃላችሁ? አይታችሁ አታውቁም። በግምት ነው። ሁሉ ነጭ ነው፣ ሁሉ ጥቁር ነው። ጥላ ማለት ይሄ ነው። ታውቃላችሁ? ጥላ አይታችሁ ይሄ ነው ማለት ትችላላችሁ? ጥላ አይታችሁ ይሄ ከበደ ነው ማለት ትችላላችሁ? አችሉ። ጥላ ነው ብሉይ ኪዳን ማለት። ድምጽ ብቻ ነው የምሰሙት። እግዚአብሔር በብሉይ ኪዳን ማለት ድምጽ ብቻ ነው፣ አልታየም። መቼም እግዚአብሔርን ያየው አንድስ እንኳን ሙሴንም ጠይቁት አላየውም። ጥላ ነው። ሊተርከው የሚችለው በጥላነቱ ልክ ነው። አልዳሰሰውም። ክብርን አሳየኛለሁ። አይገርምም? አታይም አለ። ከእቅፉ ግን ይወጣል። ቆይ በኋላ ነው ማሳያችሁ። እብድ ብላችሁ ነው የምትወጡት። ከእቅፉ የወጣ ያየው አለ። ያየው ስለ ደግሞ የሳምንት አይደለም፣ ገና ዘፍጥረት ሳይጀመር ከዘላለም በፊት አብሮት የነበረ አንድያ ልጅ ያየዋል። ለሚያውቀው ባህሪውን፣ ጠረኑን፣ ማንነቱን እሱ መጣና ምን አደረገው ይላል? ተረከው ይላል፣ አወራው ይላል። ወደ ኋላ መጣላችኋል። ከኢየሱስ ውጪ እግዚአብሔርን የሚያውቅ አካል የለም። ሙሴም ይንተባተባል፣ ኤልያስም አይችሉም። ከቅፉ የሚል ግን ቃል ታገኛላችሁ። አይገርም? ከሱ ዘንድ የመጣ አወጣጡ ከዘላለም ዳርቻ የሆነ ይላል። አይገርምም? አብሮት ዘላለም የኖረ በልጅነት እሱን ሂድና አባትህን አውራላችኋለሁ። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ጸሐፊው መጣና ለኛ በመጨረሻው ዘመን በልጁ ተናገረን ብሎ የተናገረው ላይ አልቀጠለም። ይልቁንስ ምን አረገ መሰላችሁ? የዕብራውያን ጸሐፊ ምን አረገ መሰላችሁ? በልጁ የተናገረውን ነገር ከመተረክ ይልቅ የልጁን ማንነት ማውራት ነው የጀመረው። እሱን ነው ዛሬ የማሳያችሁ። በዚች በዕብራውያን ምዕራፍ 1፣ 2 እና 3 ላይ 7 የልጁን ባህሪ ቁጭ አድርጓል ጸሐፊው። ነው እያለ የተረከው አባቱን ያወራልን ይሄ ነው እያለ የመጀመሪያው አንደኛ በሉና ሁሉን ወራሽ ነው አለ። አይገርምም? ለኛ ግን በዚህ በመጨረሻው ዘመን ምን ባለው ተናገረን አለ? ሁሉን ወራሽ ባደረገውና ዓለማትን ምን ባለበት በፈጠረበት። ጻፉ። አሁን ኢየሱስ ክርስቶስ ተቀናቃኝ የሌለው ወራሽ ነው። ሁሉን ወራሽ ባህሪውን ማውራት ነው ቀጥሎ የፈለገው። ሁሉን ወራሽነቱን ነው መናገር የፈለገው። ይሄ እኛን መጥቶ የነገረን፣ እኛን መጥቶ ያወራን፣ እኛን መጥቶ የእግዚአብሔርን ፍቅር የተረከልን በተግባርም በቃልም እርሱ አለና ማንነቱን ሲናገር ሁሉን ወራሽ ነው። እኔና እናንተም ዱብ ዱብ ብለን ልጆች ከሆነን እንግዲያስ ወራሽን አይጠጋጋም። ሁሉን እኛንም ነው፣ ሁሉን ነው እሱ። ሁሉን ወራሽ ነው የሚለውን ቃል ፍቺ ጻፉ። አንደኛ በሉና እግዚአብሔር ያለው ሁሉ ያለው ነው አለ እሱ። እግዚአብሔር ያለው ሁሉ ያለው እርሱ ነው ያወራን። እሱ ደግሞ ሁሉ ወራሽ ነው። እግዚአብሔር ያለው ሁሉ አለው ኢየሱስ ክርስቶስ። ጻፉ። እግዚአብሔር ያለው ኢየሱስ የሌለው ነገር የለም ሰዎች። እግዚአብሔር ያለው ኢየሱስ ግን የሌለው የለም። ሁሉ ወራሽ ነው ሲል አብ ያለው ሁሉ አለው አለ። አይገርም?
ሁለተኛ የአብ የሆነው ሁሉ ሕጋዊ ወራሽ ነው አለ። የአብ የሆነው ሁሉ በመብት የራሱ ነው አለ፣ የሱ ነው አለ። የሰማችሁ ነው። አብ ጋር ያለ ኢየሱስ ጋር የሌለ ነገር የለም። ሁሉ ወራሽ ነው። ዙፋን ወራሽ ነው። ዓለማትን ፍጥረታትን ሁሉ ወራሽ ነው። ሕጋዊ ነው ደግሞ። አይገርምም? ኢየሱስ ስሙ ለዘላለም የተባረከ ይሁን። ለዚህ ነው መዝሙር 2:7 እና 8 ላይ መዝሙሩ ምዕራፍ 2:7 እና 8 ላይ የእግዚአብሔርን ሕግ አውጃለሁ ይላል መዝሙረኛው። እርሱም እንዲህ አለኝ፣ አንተ ልጄ ነህ፣ ዛሬ ወልጄሃለሁ፣ ለምነኝ፣ መንግስታትን ለርስትህ አድርጌ የምድርን ዳርቻ ግዛት እንዲሆን እሰጥሃለሁ። ብዙ ጊዜ ይህን ለነፍሳት እንጸልየዋለን። በዋናነት ግን አውዱ የሚያወራው ስለ ኢየሱስ ክርስቶስ ስለ መጨረሻው ወራሽነት ነው። ምድርን ላንተ እሰጥሃለሁ፣ አሕዛብን ርስት አድርጌ እሰጥሃለሁ። አሁን ሰው ሁሉ ኢየሱስ ጌታ ነው ሲባል ምርኮ ነው ይመጣል አይደለ? አሕዛብን እሰጥሃለሁ አለ። ሰው ሁሉ እሰጥሃለሁ። ዳንኤል ይህንን ከረጅም ዓመታት በፊት ይሄ ሲሆንለት ስለ ኢየሱስ አይቷል። ዳንኤል ምዕራፍ 7:13 እና 14 ላይ ይህችን መሰረት ካደረግን ቀጣይ የምናገረው ስለሚገባችሁ ነው። ከረጅም ዘመናት በፊት በዘመናት ያረጀው ፊት እግዚአብሔር አባቱ ፊት ሂዶ ይህን ክብር ሲቀበል በራእይ አይቷል። በሌሊት ራእይ አየው፣ እነሆም የሰው ልጅ የሚመስል ከሰማይ ከደመናት ጋር መጣ ይላል። በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። ወገኖች፣ አሕዛብ፣ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛት፣ ክብር፣ መንግስትም ተሰጠው። ግዛቱም ይልና የማይጠፋ ነው ይላል። ገና አዲስ ኪዳን የሚባል ነገር ሳይጀመር የክርስቶስ ደም ሳይፈስ ይህንን በራእይ በሌሊት አይቻለዋል። አባት ለልጅ ሁሉን ሲያስረክበዋል፣ ሁሉን ሲያወርሰዋል፣ ሁሉ ያንተ ነው ሲለዋል። ይህንን አይቻለዋል። ግዛቱ ደግሞ አይጠፋማል፣ አገዛዙ አይጠፋም። ኢየሱስ ለዘላለም ጌታ ነው። እቺ ነገር በደንብ ስሙ። ስለዚህ ጸሐፊው ቀለሙን ነክሮ ሲጽፍ መጀመሪያ ምን ሊነግረን ፈለገ መሰላችሁ? ደግሞ ይቺን በደንብ ስሙ። የምናወራው ስጋ ስለለበሰ አምላክ ነው፣ ሰው ስለሆነ አምላክ ነው። አሁን ለአይሁዳውያኖች ይህን ሲጽፍላቸው ለ33 ዓመት ልጅ የተጻፈ ደብዳቤ ነው። እንደዚህ አሁን ስለ ኢየሱስ ስናወራ የኔና የናንተ አይምሮ ቶሎ የሚመጣው መለኮትነቱ ላይ ነው። 33 ዓመት ተኩል ላለ ልጅ ለቅሶ ቤት የሚሄድ ሰርግ ቤት የሚገኝ የሚርበው የሚያዝን ለሚያለቅስ ልጅ ይሄ እኮ ይላቸውና ምን ይላቸዋል መሰላቸው? ሁሉ ወራሽ ነው ይላቸው። መለኮት ስለሆነው ኢየሱስ አይደለም ሰዎች የሚያወራው። ደስ እንዲላችሁ ፈልጌ ነው የሚያወራው። 33 ዓመት ከተኩል ዕድሜ ላለው ልጅ ነው የሚጽፈው። ይሄ እኮ ይልና እነ ጴጥሮስ ጋር ሲወጣ ሲገባ የምታዩት ልጅ ሁሉ ወራሽ ነው። እስቲ እዚህ ከተማ የደና ቤተሰብ ልጅ የሆነ ሰፈር አግኙት፣ አትገረሙ? ይሄ እኮ የእንትና ልጅ ነው ትላላችሁ። ይሄ በሰው መልክ የመጣው የሰው ቅርጽ የያዘው ሁለት እግር ይዞት በገሊላ በቀፍርናሆም በኢየሩሳሌም ጎዳናዎች የሚመላለሰው አለ። እርሱ እኮ ሁሉን ወራሽ ነው አላቸው። እና በዚያን ዘመን ለነበሩ ለዛ ዘመን ትውልድ ከባድ ነገር ነው። ያህዌ የሚባለው ትልቅ ነዋ። የዛ ያህዌ አምላክ ልጅ ይሄ ነው ሲባል ኢየሩሳሌም እንዴት አያናድም? እና ዮሐንስ ምዕራፍ 10 ከ27 ጀምሮ ትልቅ አደገኛ ነገር ታውቃላችሁ? ኢየሱስ ክርስቶስን
እንዴት አንተ ሰው ስትሆን የአምላክ ልጅ ነኝ ትላለህ ነው ጥያቄው። ከናዝሬት ከሆነ ከተማ የመጣ ልጅ እኔ እኮ አላልኩም። አሁን እኮ የቤተ መንግስት ወራሽ ነው አይደለም ያልኳችሁ። የእግዚአብሔር የሆነውን ሁሉ ጠቅልሎ ይወረሳል ሲባል ከናዝሬት የመጣ አንድ ጠቆር ያለ ልጅ የሚዋጣቸው ነገር አይደለም። ስለማንኛው ነው አሁን የምትወግሩኝ አላቸው። ስለሰራው ተአምራት ነው አላቸው። አይደለም አሉት። ሰው ስትሆን ራስን ከአምላክ ጋር የምታፎካክር ለመጀመሪያ ጊዜ ለነሱ ያህዌ እግዚአብሔር ማለት ጨዋታ አይደለም። ምድር ላይ ልጅ አለው አይታሰብም። እነዚህ ግን መጽሐፍ የጻፉለት ሰዎች ታውቃላችሁ፣ በእድሜ ኢየሱስን በ10 ዓመት በ6 ወር በ9 ዓመት ይበልጡታል። አብረውት እኮ ወጥተዋል ገብተዋል። ይሄ ልጅ ወራሽ ነው ይላሉ። አይገርም? በዚህ መረዳት ኢየሱስን ተዋውቆ ከናዝሬት የወጣ እናቱ አባቱ የሚታወቁ አባቱ እንጨት የሚፍቅ የእግዚአብሔር ልጅ ነው ብሎ ማመን በዛን ጊዜ በጣም ከባድ መገለጥ ይጠይቃል። አይኖቻችሁ ካልተከፈቱ የማይታመን ነገር ነው። ለዚህ ነው ጌታ ኢየሱስ በእኔ የማይሰናከል ብፁዕ ነው አለ። አይገርም? እንደው እግዚአብሔር የረዳው ሰው ነው በእኔ የማይሰናከል ሰው አለ። አይኑን ከፍቶለታል። ጠበቅ እንዲላችሁ እውቀቱ ድንገት አሁን ኢየሱስ የሚባል ዜና ሳንሰማ ከመካከላችን አንድ ሰው ብድግ ብሎ እኔ እኮ የሕያው አምላክ ልጅ ነኝ እኔ ሁሉ ወራሽ ነኝ ቢለን አንስቅም? በጣም ነው የምስቁት። የኢየሱስ ክርስቶስ የመጀመሪያው ፈተና አጋንንት አልነበረም፣ ማንነቱን አይቀበሉትም። ይሄ ጸሐፊ ግን ያውቀዋል። ይሄ ያለ ወጣቱን ክርስቶስን ሁሉ ወራሽ ይላቸዋል። አይገርም? ሁለተኛ አሁንም የተናገረበትን ነገር ከመጽሐፍ ትቶ ዓለማት የተፈጠሩበት ነው ይላል። ጌታን የሆነ ሰርግ ቤት አግኝታችሁ ይሄ ሁሉ ዓለም የተፈጠረው በዚህ ልጅ ነው ብትባሉ እኔ አልለቀውም። ይሄ እድሜውን አልለቀውም። ዛሬ እኮ ስለማልለቀው ነው እሱ ነው የገባኝ ዛሬ። መለኮትነቱን አይደለም ለኛ በመጨረሻው ዘመን አለና ሁሉን ወራሽ ባደረገውና ዓለማትን ምን ባለበት በፈጠረበት ሰርግ ቤት ሲዳችሁ ይሄ ልጅ እኮ በዚህ ነው ይሄ ሁሉ ዓለም የተፈጠረው ቢሏችሁ በጣም ለማመን መነካት ያስፈልጋል። በኢየሩሳሌም ጎዳናዎች ወክ ያደረገው ኢየሱስ ታውቃላችሁ ዓለማት የተፈጠረበት ነው። በገሊላ ከነ ጴጥሮስ ጋር አሳ ምናምን የተገኙ መስቀል ላይ ናውረድ ምናምን ብለው ያሾፉበት ፈጣሪያቸው ነው። ዓለማትን ይላል። አይገርም? ዕብራውያን ዮሐንስ ምዕራፍ 1 ቁጥር 3 ይችን ብዙ ጊዜ እኛ አውዱ ስላልሆነ ነው የምነግራችሁ። ስንመረቅ ከታች ፎቶአችን ስር እንጽፋታለን ሁሉ በርሶ ሆነ የሚለው። ይሄ ሁሉ በርሶ ሆነ የሚለው 17 ዓመት ስለተማራችሁ አይደለም። ይሄ አውዱን በሙሉ ስታዩት በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይልና ቃልም እግዚአብሔር ነበር ይላል። ከዛ በኋላ ምን አለ? ሁሉ በርሶ ሆነ ይላል። ይሄ ሁሉ በርሶ ሆነ ትምህርት ሲጨርሱ አይደለም፣ ብጽፉ ችግር የለውም። ግን ትክክለኛ የተጻፈው ስለ ኢየሱስ ክርስቶስ ሁሉ በርሶ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ሁሉ ነገር የሆነው በእርሱ ነው። ሁሉ የተፈጠረው በሱ ነው። ዕብራውያን 11 ቁጥር 3 ላይ ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታየው እንዳልሆነ በእምነት እናስተውላለናል። ራዕይ ምዕራፍ 19 ቁጥር 13 ላይ ማንም የማያውቀው ስም ተሸክሟል አለ። በደም የተረጨ ልብስ ለብሷል አለ። ስሙም የእግዚአብሔር ቃል ተብሏል። ዓለሞች በእግዚአብሔር ቃል እንደተዘጋጁ ሲል ዓለማትን ሁሉ የፈጠረው ክርስቶስ ነው። በዚህ ሳምንት የእናንተን ዓለም መቀየር ለሱ በጣም ቀላል ነው። አንድስ እንኳን የማያውቀውን ስም ተሰጥቶታል። በደም የተረጨ ልብስ ተጎናጽፏል አለ። ስሙ ደግሞ የእግዚአብሔር ቃል ተብሏል።
ስለዚህ በልጁ የተናገረን እግዚአብሔር ይሄ ልጅ ያለው ዓለማትን የፈጠረበት ነው አለ። ሁሉ ዓለም በኢየሱስ ክርስቶስ ነው የተፈጠረው። ቆላስይስ ምዕራፍ 2 ከ15 እስከ 16 እርሱ የማይታይ አምላክ አምሳል ነው፣ ከፍጥረት ሁሉ በፊት በኩር ነው። ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩ የማይታዩ ዙፋናት ቢሆኑ ወይም ኃይላት ገዢዎች ቢሆኑ ወይም ባለስልጣን ሁሉም ነገር በእርሱ ለእርሱ ተፈጥሯል ይላል። ሁሉ ነገር የሚታየው የማይታየዋል። የናሳ ምርምር 5% ነው የነገረን። 95%ን ዳርክ ማተር ነው ይላሉ። አይታወቅም። ረቂቅ ካሜራዎች ገብተው እንኳን ሊያነሱት አይችሉም። ትላልቅ ዓለማትን ፈጥሯል። ትላልቅ ዓለማትን ሰርቷል ኢየሱስ። የኔና የናንተ ቤት ጓዳ ጉዳይ በጣም ትንሽ ነገር። ስለዚህ የዕብራውያን ጸሐፊ ሊያስተዋውቃቸው የፈለገው ነገር ምንድነው ታውቃላችሁ? ሁሉ ነገር የተፈጠረበት እሱ ነው።